ምን የኛትዬ ወንድሜ ሰው ተሳስተው ነግረው ይሆናል። እንዴት ሆኖ ነው እትዬ ሰብልን የምታገኛት? ሲጀመር ምን ልታደርግ ሄዳ? እሱን እኔም አላውቅም፣ ግን ሰው ተሳስተው አይደለም የነገሩኝ ትክክል ነገር ነው። ስለ ጋሼ አዲስ ነገር አለ። ምን? የምን አዲስ ነገር? መጀመሪያ እግተው የወሰዱበት ቦታ ተገኝተዋል። ወደ እገታው ቦታ ደግሞ ሰዎች ከመኪና ወርደው ሲገቡ ታይተዋል። በዛ ላይ ገደለች የተባለችው ሴትም እንደታየች ነው እኔ መረጃ የደረሰኝ። ወይኔ ጉዴ! ቆይ እንዴት ይሄ ሊሆን ይችላል? አረ ይሄማ ሊሆን አይችልም እንዴ! የሰው ቁስል አይቀስቅሱ፣ በቃ አርፎ ይቀመጡ። ውዴ እውነቴን ነው የምልሽ፣ ገዳዩን ሳላገኝ ያዶኒን እንባ ሳላብስ እውነተኛ እንቅልፍ አይወስደኝም። የምኑ ቤት ተሽኔ የገደልንበትን ነው? አዎ እሱን ተገኝ እያለኝ ነበር። በዛ ላይ ዛሬ ወደ ቤቱ ይሄዳል። ምን እንደማደርግ አላውቅም። እጭ ምን አይነት ጣጣ ነው? ለማንኛውም አብረው ሂድ እሺ። ቀድመ ማስተካከል ያለብህን ነገር አስተካክል። መሲ ሳስበው እንደምታስታውሽ አውቃለች። ባላወቀ ቡድ መጫወት ፈልጋ ነው። ብታይ እኮ እኔ እንዴት እንዳደረጋት። ወይኔ እሱ ነገር ለኔም ታውቆኛል። ትናንትና መካከልና እንዳለን ብላ ፋጣኝ ነበረ፣ ግን ከዛ በኋላ ሌላ ችግር አጋጥማት መሰለኝ ተመልሳ አልመጣችም። ጓደኛዬን ከድቼ አንቺ ቀኝ እጅ ሆናለሁ አልኳት። ጅል ምንም ላት መስልሻል መስኪ። እውነተኛ ጓደኝነት እኮ ከሁሉም ነገር በላይ ነው። አውቃለሁ ታዲያ፣ እንደው ስራዋ ስለገረመኝ ነው አጠያይቂ። ግን ያለባት ችግር የጤና ችግር ይመስለኛል። ሰው እንደነው ነገር ስራው ሁሉ ተንኮል የሚሆነው ምንሽ ነው መሲ? ምን አሰብኩ መሰልሽ? ምን አሰብሽ? በሆነ በማይታወቅ ጽሁፍ ስለሷ የምናውቀው እንዳለ ጽፈን ለምን ለጋሽ አንሰጠው? እስኪ ይኸውልሽ፣ እሺ ምንድነው ነገር? ለምን እሺ ብለሻት? ሄለን በቁሟ ልትወርቅ ደረሰች። ያላሰበችው ነገር ገጠመባት። አቶ ቶማስ የወንድሙን ገዳይ ሴት ነች የገደለችው ከመኪና ወርዳ ተብሏል ብሎ ይሄን ስትሰማ የምትሆነው ቁጡ ጠፋት። እንዴት ይሄ ሊሆን ይችላል? የሰው ቁስል አይቀስቅሱ በማለት አይኗም ፍጥጥ ጥርሷም ግጥጥ ብሎ የምታደርገው ነገር ጠፋባት። በዚህ የተነሳ ባለቤቷንሽ ከታይሉረር ብላ ወደዛው ወደ ጓደኛዋ አብሯት የስራ ጓዷ ጋር ደወለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዳ ክፍል 14 ተለቀቀ። ወደ ክፍል 13 ስንመለስ እንግዲህ ማናት ኑኑ ከታገተችበት ጠፍታ አምልጣ መታ ወይዘሮ ሄለን እንግዲህ ህጅ ላያት በማለት ከሳሎን ስትነሳ ቆየኔ ህጅ ጠራታለሁ እያለ አዶናይን ተነስቶ አንቺ ቁጭ በይ ብሎ ቀጥታ ወደ ላይ ነበረ ወደ ኑኑ ጋር ከፎቅ ሄዶ የጠራት። በዚህም ጊዜ እንግዲህ ጠርቷት እሷም ምን እየተባልሽ ነው በማለት ከወንድሟ ጋር ነበረችና ተነስታ ትመጣለች። እዛው መታ እንግዲህ ሁሉንም ነገር እያወሯታል። እንግዲህ አቶ ቶማስም እሷም ሰላም ትልና በጣም ተጨንቄ ነበር እያለች ነበረ እራሷ ሳግታት ማለት ነው። በዚህ የተነሳ እንግዲህ ሄለን ሰላም ብላ ስታበቃ ነይ እስኪ ቁጭ በይ ይላታል። አቶ ቶማስ ቁጭ ካለችም በኋላ እሷ የሚያወራት እንግዲህ መኪናውን ሰዎችን ታውቂያቸዋለች እንዴት ፊታቸውን ስላት ፊታቸውን ጭራሽ አለየውም ስትል ነበረ። በዚህ የተነሳ እንግዲህ አሁን ላይ ያለበት ሁኔታ እኔ ቶማስ ሁሉንም ነገር አረጋግጣለሁ፣ መኪናውን እኮ ታርጋ ቁጥሩን ለሄለን እኮ ሰጥተናታል ብለው ይላሉ። በዚህም ጊዜ እንግዲህ ሄለን አወር እንትን ብዬው እኮ ሰጥተውኝ ነበር እንዴ ለጋሽ አልሰጠሽውም እንዴ ትላላለች። አይንዬ አይ አልሰጠሁትም እኔ እኮ በዛው ረሳሁትና እንዲህ አልኩትና እያለን ይሄ እንዴት ይረሳል? ነገ ጧት እኮ ደግሞ አንድኛይቱ አንቺስ ብትታገች ሲል ልጇንም በዚህ ጊዜ እንግዲህ ወይዘሮ ሄለን እብድ ትሆናለች። እንዴ ለምንድን ነው የምታሟርትባት? ለምን እያለች በጣም ትበሳጫለች። በዚህ የተነሳ እንግዲህ ኑኑም ተነስታ ወደ ላይ ትወጣለች ማለት ነው። በዚህ ጊዜ እንግዲህ ቶማስ ማነው
አዶናይ እሷን ሸኝቶ ከጨለማው ከዋክብት ጋር በውጭ ሆኖ አባቱን እንግዲህ የገደለችበትን አባቱን እያስታወሰ ኑኑ ስለመጣይ ደስ ብሎኛል። አሁን ደግሞ አባቱን ማን ገደለብኝ እያለ ሁሌ ጥያቄ ውስጥ ነው። ዛሬ ደስ ብሎኛል። በአንድ እንትን ቢሆን እንደዛ ሲተቃቀፉ ግን በጣም ደስታም አለው እንትንም አለኝ እያለ ፈጣሪውን እየለመነ ነበር። በዚህ የተነሳ እንግዲህ አሁን ላይ ማነች ኑኑም ስትወጣ እንዴት ስታየዋለች ነገሩ ብቻውንስ መቀመጥ ፈልጎ ከሆነ እያለች ነበረና እነሱ ትተዋት እንደወጡ ወደ እንትና ጋ ስንሄድ እንግዲህ እሷ ደግሞ ምንድን ብትለው ጥሩ ነው እንግዲህ እኔ ምልክ ትለዋለች። አንቺ የምትይኝ ይላታል። ተመልሰህ ትሄዳለህ ፉንቃ የገባባት ማለት ነው። እንግዲህ እሷ እንደዚህ ስትለው ማለት እዙ እህቶችም ቤተሰቦችም እዙ ለምንድን ነው የምትሄደው ሲል ቀዬን አልለቅም ይላታል። ቀዬ እዛ ሆናለሁ እያለ ነበር። እሷ በዙ እያጣራች ነበረ። በዚህ የተነሳ እንግዲህ ትናም ስትጠይቀው እንዲህ እንትን ስትል መሲም ወጣ ሄዳለች። ወንበር ላምጣ ብላ ነበር መጀመሪያ ሄደች። እዚህ ጊዜ እንግዲህ አብራ እንጂ አታወራም ስትለው ነበረ። እሱ ግን እንኳን ሊወራ ኮስታራ ነው እና ከዛም እንግዲህ እሷም ይሄንን በምትለው ጊዜ እሱ ግን ጸጥ ነው ያላትና አዎ ሄዳለሁኝ ግን አዎ እዚህ ብትሆን ብትለው ነበር ግን ቀይ እንትቸማ አልመጣ እንትን አልልም እያላት ነበረ። ይሄ ሁሉ ሰው ቤት ያለው ሰው ባሉም እንደ እያለ ነው። አይ እንደ እናንተ አይሆንም ለማለት ነው እንጂ እያለኝ ብሽቅ ትላለ ያወራሩ ምናምን አልገባዋለ እያለች ማለት ነው። እንግዲህ ወደ እንትና ስንመጣ ትመጣላታለች። ማነች ኑኑም ትመጣለች ወደ ወንድሟ። ይችኛዋም መስዬም ትመጣና ወንበሩስ በምትላት ጊዜ ወንበር ብዬ ነበር እንደ እያለችው እያስመሰለኝ ስለሆነ አሁን ላይ ያለችው መሲም ይሄን ነው ብላ በአንድ ይቀመጣሉ። በዚህ ጊዜ እንግዲህ ሁሉንም ነገር ትነግራታለች። መሲ ምንድን ነው ምን አለችሽ እያለች በቀደም ጥፊ ሰጠችኝ እያለች ነበረ ድናም ስትነግራት የነበረው እንዴት ስትላት አንቺን እንደውም ሳታቀብሽ አቀርም አሁንማ እያስመሰልሽ መሆኑን ብላ ትነግራታለች። ምርጥ ጓደኛ ናት። እሷም ራሱ ይህን ስትላት እንዴት ምን አልሻት እንዴ እኔ አንቺ ጋራ እሰራለሁ ብዬ ነው አይተቀበልኳት እያለቻት ነበር። በዚህ ጊዜ እሷ ስደነግጥ ይሄን እንድልሽ ነው የፈለግሽው? በፍጹም እንደዛ አላልኩም ብላ ትነግራታለች ለመስዬ። እነሱ ግን ተያይዘው ወንድምና እህት ኑኑና ማን ነው መኩሪያ ይወጣሉ። ማዋራሽ አለኝ ብሎ ከውጭ ሲወጡ መሲና እንግዲህ ዳይ ባንድ ሆነው ሳለ አንቺ እሱን ስታይ እንዴት ነው የሚያረግሽ? እንዴት ነው ታዲያ ልሆን እያለች ነበረ። እንዴ ታዲያ ሰብ ሆነ እንዴት የሚያረግሽ? እሱ ኮስታራ ነው ዝም ነው የሚለው እያለች ነበረ። በዚህም ጊዜ ታዲያ እንዴ አዋራኝ አድርጊ እያለች እንትን ሳስብሽ ወደሸዋል መሰል ትላታለች። ምን ጥያቄ ያለው እሱ ባይወደድ ነበር ይሄን የመሰለ ወንድምሽን ስትላት ታግባብኛለች ስትል ኧረ እባክሽ እኔ ያንቺንም እሱንም አልገባም ስትላት ቁጣታለች። መጨረሻ ላይ ግን እሞክራለሁ ስትላት ኦኬ ብላ ትቀበላለች። እንግዲህ ወደ ማን ነው ስሙ ኑኑና ሞክሪያ ስንሄድ እዚህ ቤት የሆነ ነገር አለ ይላታል። ማለት እነሰ ብለን ገጠር ሂዳ አግኝታቸዋለች ይቺ ሄለንን ይላታል። ትዬ ሲሉ እንዴት ሊሆን ይችላል? ይሄማ በፍጹም አላምንም ትላለች። ኑኑ አንቺ ላታምን ትችያለሽ፣ አረጋግጬ ሁሉንም እነግርሻለሁ፣ አሁን አትጨናነቂ እህት አለምን እያለ እየነግራታል። በዚህ የተነሳ እንግዲህ እሷም ይሄንን እሺ ብላ ግራ ገብቷታልና ይሄን ላይ ያሉ ልተኛ እያለች ትወጣለች። በዚህ ጊዜ እንግዲህ ወደ ቶማስና ወደ ሄለን ጋር እንሄዳለን። ወደ ሄለን መጀመሪያ ወደ እንትናንጭ ስንሄድ በቃ ምን አለች ስትላት መሲ አብረሽኝ ስሪ አይተሽ የማታውቂውን ገንዘብ ነው የምሰጥሽ ምን እያለች ሰበከችን ስትል እኔ እንደውም የሆነ ሀሳብ አለኝ ትላለች። እሷም ምንድነው ሀሳቤ ስትላት የሆነ የእሷን ታሪክ ጽፈን
ባለቤቷ ቶማስ ብንሰጠው እያለች ነበረ። ይህን ስትላት ይሄማ መሆን የለበትም በቃ አንቺ ለምን እኔ እንደ ሀሳብ አለኝ አብረሽኝ ስሪ ካለችሽ ይሄንን አብረሽ ብስሪ ስትላት እኔም ትላለች ትናም እንዲያውም ይሄ ነው ለስራችን ቆንጆና አሪፍ ሀሳብ እያለቻት ነበር። እንግዲህ ይሄንን እየተባባሉ ወደ ቤት ስንመጣ ቶማስና ሄለን እያወሩ ነበር። ሰሞኑን እኮ በጭንቀቱ ነን፣ ስራውስ እንዴት እየሄደልሽ ነው ምናምን እያላት ያው ሰሞኑን ታውቀው የለ ኑኑ ስለጠፋ ሀሳብ ውስጥ ስለነበር አውቃለሁኝ የኔም ቤት ማሬ ዋይ ያላት ነበረ ሄለን እንግዲህ ፋይሎችን የት ነው የሉም ውዴ እያለችው ነበር። አይ ፋይሎችን እኔ ነኝ አንስቼ ሌላ ቦታ ያርኩስ ሲላት ያንቀጠቅጣታል። እሷም የምትልበት አለ መሰል። ከዛም እንግዲህ አቶ ቶማስ ጋር ስንመጣ ዝፈንልኝ ስትለው እሱም ይዘፍንላታል። እያነበብኩ እኮ ነው ሲላት በቃ ተውስ ብላ ስታኮርፍበት ተነስቶ ዘፍንላታል ማለት ነው። እሷም ዘፈኗን ሰምታ ትተኛለች። በዚህ ጊዜ እንግዲህ ተነስተው ስትወዲያ ወደኋላ እንመጣ። እንደውም ሰሞኑን እኔ አሁን አዶናይን እንዲህ እንባው እየፈሰሰ የእሱንማ እንባ ማፈስ አለብኝና አንድ ነገር ደግሞ ሳልነግርሽ የአዶናይ አባት ወንድሙ ማለት ነው የገደሉት ሰዎች በመኪና ወርደው ነው። ሁለተኛ ደግሞ ሴት ናት የገደለችው የሚል ሰምቻለሁኝ ሲል እንግዲህ የሰው ልብ እንትና ይበሉ አይስበሩ እንደዚህ እያለችው ነበር። እንዴው ምን ሆነሽ ነው? ይሄ እኮ እኔም እንትን ነው። ስለዚህ የትም ቢሆን ገብቼ ማጣራትም ማወቅም አለብኝ። አዶናይ እንደዚህ እያለቀሰ እንደዚህ የሆነ ለሱ ይሄንን ማወቅና እንዴት እንደሞተ ማን እንደገደለው ሴት ናት ብለዋል ሲሉት እሷ የምኮንበት ቅጡ ጠፋት ማለት ነው ሄለን። በዚህ የተነሳ ቀጥታ ልጇ ክላስ ገብታ ልጇም ድምጽ ስትሰማ ስልኳን ታሳርፈና ቀጥታ ማለት ነው ወደ ማነው ትደውላለች። በዚህም ጊዜ እንግዲህ በደወለች ጊዜ ሄለን ያነሳና ምንድን እየተካሄደ ነው አሁን ላይ እንደዚህ አለኝ ቶማስ ስትል ማለት እያላት እንደዚህ ይሄንን እንትን አውቋልና ቀደም ብለህ ሄዳለሁ እያለ ስለሆነ ሁሉን ነገር አዘጋጃጅ ትለዋለች። እሺ ብሏት ይመልስላታል። እንዴት እያለች ማን ነው ይሄን ያደረገው እያሉ ነበረ። እንግዲህ እነሱ ማንም አላየም ብለው ገለው ምናምን እንትን ያሉት። ከዛም እንግዲህ ወደ ልጇ ጋር ስንመጣ ልጇ እየደወለች ሳለ ድንግጥ ትላለች እና ቁጭ ትላለች። ምንድን ነው እማዬ ስትላት አይ ምንም አይደለ የስራ ባልደረቦችን እያወራሁ ነው። ኧረ የተናደድሽ እኮ ትመስያለሽ ትላታለች። አይ አይደለም አልተናደድኩም መስሎሽ ነው ልጅ እያለች ግን ጥያቄ ልጠይቅሽ ብር እንድትሰጭኝ እፈልጋለሁ ትላታለች። በዚህም ጊዜ እንግዲህ እሷም ለምን ይሰራልሻል ስትላት ሁሉንም ታስረዳትና በቃ እሰጥሻለሁ ትላታለች። ይህን እየተባባሉ የእሷ ፍቅረኛ ይመስለኛል ብር አምጪ እያለ እየጠየቃን ነበር። ከበር ላይ ሆኖ እየደወለ እቤት እንዳልመጣ ሰም ሁሉ ቤተሰቦች እያለ ነበርና እሷም በቃ አሁን እንትን ላለሁ እያለችው ነበርና እንግዲህ እሱም ወደ ቤት እየመጣ እነሱም ደግሞ ሄለንም ለሱ አውርታ ጨርሳ ወደ ቤት እየመጣ ነበረ። ፍቅረኛዋ መሰለኝ የገባው። ለነበረን ቆይታ አመሰግናለሁ። እናም አሁን ላይ ሄለን የምትዋረድበት ሰዓት ደርሷል ማለት ነው። ወይኔ ቶማስ ታዲያ እንዴት ይሄንን ሲያይ እንዴት ሊያምን ይችላል? ወይኔ ጉድ በጣም ከባድ ነው።